አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 8 በዚች ቀን የጻድቁ አባታችን አቡነ ኪሮስ እንዲሁም የአርባዕቱ እንስሳ መታሰቢያ በዓላቸው ነው። ከዕለታት አንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሌላ ሀገር ሄደ። የኬልቄዶን ንጉሥ ሙቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱ ማዕጠንት ይዘው ከፊት በኋላ ሲዘምሩ ተመለከተ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው የኬልቄዶን ንጉሥ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲያደርጋሉን እኔስ የንጉሥ ልጅ ሰርግ ያደረገ መስሎኝ ነበር አለ። እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ይህን እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኑዳ ወዳለበት ወደ በዓቱ ተመለሰ። አባ በብኑዳን አንበሳ ሲበለው አጽሙ በመሬት ተበትኖ አገኘው። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድ መልካም አልሆነም። በመንግስት በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸውን ሚስትና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸውን ለአራዊት ትሰጣለህ። ፍርድህም መልካም አልሆነም አለ። የአንተን ፍርድ ሳላውቅ እንዳልነሳ በሕያው ስምም እያለሁ ብሎ በደረቱ መሬቱ ላይ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን ቆየ። ኩሌታ ስጋው ተሰነጣጥቆ አለቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህም ዘንድ ተነሳ አለው። አባታችን አባ ኪሮስም ጌታዬ አንተ ማን ነህ አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለው። እግዚአብሔር መልአክ ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችንም አባ ኪሮስ ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ብሎ ምድርን የኪሮስን ሥጋ ተያዝ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሳ፣ ሰውነቱን በረታ። አባ ኪሮስም አቤቱ ጌታዬ ያለው፣ ጌታም ከራሱ እስከ እግሩ ዳሰሰው። ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪዬ ሲል ጠየቀው። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪዬ አለ። ዓይኑም ተከፍቶ ጌታ እግዚአብሔርን እንደ መብረቅ ሲለወጥ አየው። እልፍ አእላፋት መላእክት 40ቱ እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስም ፈጽሞ እያደነቀ አንተ ጌታዬ ማን ነህ እያለ ወደ ምድር ሰገደ። ጌታም አንተ ስለኔ በዚህ ዓለም የምታገኘውን ኃላፊውን መንግስት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ነኝ አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ
ስለተውከው ሁሉ የብዙ ብዙ እጥፍ ይሰጥሃል ብዬ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘውም ሲል ጠየቀው። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘውም አለው። ስራው አርአያ ለሆነ ከምድያም ለመጣ ለዚህ መጻተኛ መነኩሴ የተቀደሰውን ኅብስት ለምን ሰጣችሁ? ስለዚህ ነገር በፊትህ እንዳይወቀስ የበብኑዳን ሥጋ አንበሳ ይበለው ዘንድ ሰጠው አለው። ለሁሉም እንደ ስራው ይከፈለዋል። በዚህ ዓለም ፈጣሪ የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሪዬ ፍርድ ቅን ነው አለ። ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ አገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝዣለሁ። ካየ በኋላ ወደ በዓት ተመለስ ብሎት ከእርሱ ዘንድ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየአገሩ ይዞር ጀመረ። ጻድቁ አባታችን የአቡነ ኪሮስ እንዲሁም የአርባዕቱ እንስሳ ረድኤታቸው በረከታቸው በሁላችን ላይ ይደር ለዘላለሙ አሜን።